መሆን የሚባለው ልጅ ታሰረ የሚባል ነገር ሰማሁ እና ይታሰር ላይታሰር ነው ላይቀጣ ነው መቀጣት አለበት። ሴቶቻችንን ሲያብጠለጥል የነበረ ልጅ ነው። የትኛው ጥሩ ክሬቲቪቲ ኖሮት ነው? እኔ እኮ የሚገርመኝ ነገር ካጠፋው ይልቅ ተከታዮች የምትባሉት ስፔሻሊ ሴቶችም ወንዶችም የሆናችሁ ማለት ነው የምትሰሩትን ነገር አታውቁም። እናንተም ከእናንተም ብሶ ቅሬታ ልታሰሙት ትፈልጋላችሁ። በቃ አሁን አንድ ቀልድ የለም። እያንዳንድ ሴትም ሆንሽ ወንድ እዚህ ቲክቶክ ላይ የመጣሽ አፍሽን እንደፈለግሽ የምትከፍቺ ስለ ብሔር የምታወሪ ስለ መንግስት የማይሆን ወሬ መንግስትን ከህዝብ ጋር ሊያጋጭ የሚችል ነገር የምታወሪ ሌላ ነገር የምታወሪ ከስርዓት ከወጣ ካፈነገጠ ውጪ ምህረት የለም። አሁን ፖሊስ ከመቼውም በላይ በዚህ አመት የሚሰራበት ጊዜ ነው። ፌዴራል ፖሊስ በሉት፣ አዲስ አበባ ፖሊስ በሉት፣ መከላከያ ፖሊስ በሉት፣ እንደ ህዝብ ደግሞ እኔ ጭምር በዚህ አመት ለሀገራችን የምንሰራበት ጊዜና ወቅት ላይ ደርሰናል። ምክንያቱም አሁን መጋቢት ማነው ግንቦት 24 ምርጫ የሚካሄድበት ነው። ምርጫ የሚካሄድበት ስለሆነ ጸጥታ በማስከበር እኔ እንደ ህዝብ እንደ ግለሰብ አካባቢ ይጠብቃለሁ። እግዚአብሔር በሚያውቀው አካባቢ ይጠብቃል። ለምን በሉ ይሄ መንግስት እና አብይ ከስልጣን ወረዱ ማለት አገሪቷ ፈረሰች እንደማለት ነው ለኔ። በቃ ይሄ ሌላ ጊዜ ምናምን ከዚህ ድረስ ሀገሪቷ አልፈረሰችም ስልጣን የለም ነበር እንደሚባለው አይደለም። አሁን ተንኮለኛ የበዛበት ምቀኛ የበዛበት ኃይለኛ ነገር የበዛበት ነገር ስለሆነ እንታገላለን። ምንም ምክንያት ሳይኖራቸው የሰው ህይወት የጠፋበት ዘመን ላይ ያለ ነው። በአማራ ክልል ብትሄዱ፣ በኦሮሚያ ክልል ብትሄዱ፣ በዛ በጋምቤላ ክልል ብትሄዱ በጣም ምንም ሪዝን የለም። ምን ሪዝን አለ? አሁን ከወያኔ የማይሻል መንግስት አለ ከዚህ በስተቀር? ከደርግ አይሻልም? ከወያኔ አይሻልም? እዚህ ቲክቶክ ላይ የምትቀመጡ ምናችሁም የማይታወቅ እዚህ አናታችሁ ላይ የያዛችሁት ሴጣን ይሆን ምን ይሆን አይታወቅም። የሚሰጣችሁን ነገር እኮ የምታመሰግኑ ሰዎች አላችሁ። እስቲ አመስግኑ። እውነቴን ነው። እኔ ስለደረሰብኝ አይደለም። አሁን የደረሰብኝ ይበልጣል። በዚህ መንግስት የደረሰብኝ ነገር ይበልጣል። መንግስት እኮ በድሎኝ አይደለም። መንግስት ፖሊስ ወይ ፌዴራል ነገር እኮ ምንም ነቅቶኝ አይደለም። ምን ያጠፋው ጥፋት የለማ። ነቅቶ የመሰላችሁ ግን ከዚህ የበለጠ መንግስት ወደፊትም ይመጣል ብዬ አላስብም። በዚህ መንግስት በመቆሜ ለአብይ በመቆሜ እውነቴን ነው ከ50 ሺህ ብር በላይ የማገኝበትን ደሞዝ የማገኝበትን ዩቲዩቤን አብይን የሚጠሉ ሰዎች ናቸው የዘጉብኝ። ግን የሚገርመው ነገር አሁን ከአንድ ሁለት አለኝ። በቃ በዚህ ውስጥ ነው የምንኖረው እና አልጋ ባልጋ እንድኖር ነው። እንደዚህ እየተናገርኩ አልጋ ባልጋ እንድኖር ነው። ምቀኛ እንዳለ ገፊ እንዳለ እናውቃለን። በዘመናችን እኮ እውነቴን ነው የምለው ያልወጣ ነው ያልወረድነው ነገር የለም። እውነቴን ነው የምለው ምንም ነገር ሳይነካን ቀርቶ እኮ አይደለም በህይወታችን ውስጥ። እንደ አብይ ግን በዚች ምድር ላይ የተሰደበ መሪ አለ? የተነካ መሪ አለ? ያሳለፍነውን ነገር እናውቃለን። ኖ ሞር ሲባል አታስታውሱ? አገር እኮ እንዳትፈርስ እኮ የሰራ መንግስት እኮ ነው። አብይ እኮ ነው። እነ ትራምፕ አፋቸውን በሚከፍቱበት ጊዜ በቦምብ ይፍረስ በሚሉት ጊዜ ስንትና ስንት መከራ አሳልፈናል እኮ ይህን 7 ዓመት ስንትና ስንት መከራ ከዚህ መንግስት ጋር። ለዚህ መንግስት ያልቆምኩ ለማንም እንደውም ለተገፋ ነው የምቆመው። ለተገፋ፣ ለተቸገረ፣ ለሚሰደብ ነው የምቆመው። እውነቴን ነው። ምን አደረገ? ይሄው ዛሬ ሐሙስ ነው አይደለ? ሂዱ በየትምህርት ቤት የመንግስት ትምህርት ቤት ሂዱ እስቲ። ተማሪዎች የሚበሉት ምን እንደሆነ አውቃቸዋል? ሄዳችሁ አይታችኋል? እንቁላል በዳቦ ነው የሚበሉት። ቁርስ እንቁላል በዳቦ ቤታቸው በልተው አያውቁ። እንቁላል በዳቦ
ይህን ቪዲዮ ሰርቻ አመጣላችኋለሁ። በዚህ መንግስት ነው የታየው። ዩኒፎርም፣ ደብተር፣ እርሳስ ምናምን፣ ጫማ፣ ልብስ፣ ዩኒፎርም ኤቭሪቲንግ ቁርስና ምሳ ጨምሮ መንግስት ነው የሚችለው። ዶሮ ይበላ ነበር እንደ ህዝብ? ዶሮ እኮ አይበላም እኮ። ልጅ የወለደ ዶሮ አይበላም። አትውለዱ፣ ስትወልዱ በምጣኔ ውለዱ የምለው ለዛ ነው። በቃ በምጣኔ ውለዱ የምለው ለዛ ነው። ዝም ብለህ ሪዝን ሳይኖረን ይህ መንግስት ለመውቀስና አብይን ለመውቀስ የምትንደረደርበት ነገር አይገባኝም። አንተ እዚህ ላይክና ሼር ለማግኘት የሆነ ትንሽ ሳንቲም ለመለቃቀም ስትል የማይሆን ነገር ውስጥ ገብተህ ሰው የመሳደብ ብሔርን መሳደብ ህዝብን እንደ ህዝብ ማዋረድ በጣም ነውር ነው፣ ነውር ነው። እንዴት ነው ያደግነው? እንደዚህ እኮ አይደለም እናትና አባቶቻችን ሰደዱ። በስርዓት አድገን በስርዓት አለን እኮ። እውነቴን ነው የምለው። ስለዚህ አሁን ከምንም በላይ የምንቆምበት ዘመን ላይ ያለ ነው። ከምንም በላይ የምንቆምበት ሰላም የምናስከብርበት የግድ እዚህ ዩኒፎርም መልበስ የለብኝም። የፖሊስ የፌዴራል ዩኒፎርም መልበስ የለብኝም። እጠብቃለሁ፣ ሀገሬን እጠብቃለሁ። አንድ ጸጉረ ልውጥ የሆነ ነገር ባገኝ ኢሚዲየትሊ ነው ጊዜ ወስጄ እርምጃ እንዲወሰድበት በህግ አስከባሪዎች አማካኝነት አድርገው በቃ አለቀ። ሀገሬን እጠብቃለሁ። ምክንያቱም ሰላም ወጥቼ መግባት ስለምፈልግ እንደዛ ነው ማድረገው። እናንተም ከኔ ጋር የምትቆሙ ከአብይ ጎን የምትቆሙ ከዚህ መንግስት ጋር የምትቆሙ ሰዎች አገራችሁን የምትወዱት ኢትዮጵያን ሰላም እንድትሆን ከፈለጋችሁ እኔ የምከተለውን ነገር ተከተሉ። በቃ አለቀ። ሰላም ያስፈልገናል፣ ምርት ያስፈልገናል፣ በጣም መላቅ ያስፈልገናል። ይህን ህዝብ እኔ እኮ አብይን ዶክተር አብይን በሆን እኮ አላስተዳድረውም። ይሄን ሀገር ምን አገባኝ? ለምን እበሳጫለሁ? ወይ ሰላም አላገኝም እንዴ? እዳ እኮ ነው የወደቀበት እኮ እዳ። የኢትዮጵያን ህዝብ እኮ ማስተዳደር ከባድ እኮ ነው። አመሉ ከባድ ነው፣ ከባድ ነው። ስለዚህ እናስብበት። አመሰግናለሁ።